አው በጌው ሰምተኛል አይደል? እኛ ምስክር ነን። ጉልበት ለመጠቀም ሞከርኩ ይሄን ነገር ለመፍታት አለቃ ይወሉ ኖቤል ይባላል። ኖቤል እኛ ምስክር ነን። እኔ ለአንድ ሰው ለሶስት ሰው መሰክራለሁ። ካንተ በላይ ምስክር ሆነአለው ማለት ነው። ስለዚህ ኃይለ ቃል መጠቀም አችልም። እኛ ጋር እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይሄው እንዴ እሷ ታወራለች በተደጋጋሚ እኮ ለመጣኔ ለአንድ ነገር እንገር ቤተሰቦችን ላለማሳዘን ነው። ጉልበት መጠቀም አጋጣሚ አይደለም እንጂ እተናታው እንደዚህ ላይ አድርገህ ይችላል። ኖቤል አሁን ካም በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ኩሽ የኔ የሆነ ነገር አሁንም ልንገር አንድ ወድም ያዳምጥሽ 2 ደቂቃ ስጠኝ። ይሄ ልጅ ነው የሷን ሐሳብ እየቀያየረ ሌላ ነገር ያደረጋት ያለው ወለደች ሴትዮ በማንም ሐሳብ የምትመራ አይደለች። ቴንክ ዩ እየሰማኸኝ በራሷ ሐሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን እዚህ እኛ ሁላ እናስታርቅህም ብዙ እኮ መሄድ እኮ አይጠበቅብህም። ከእኛ ጋር ፕሊዝ ከእኛ ጋር ተራመድ። በህግ በፍቅር እንደዚሁ እንዳማረብህ ሂድ። አሊያ ይኸውልህ የወደደም ልብ ይጠላል። መጨከን የምችልበት አለሁኝ። ገባ በቃ ይሄንን እንዳደርግ ያደረከኝ ደግሞ አንተ ራስህ ነህ። እኔ አሁን ስለዚህ አሁን ምን ያለብን ኩስስ ብለህ ትወጣለህ። እሺ ሩታ ለመጨረሻ ጊዜ ለለምንሽና እኔ አትለምነኝ። አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? ቆይ ፍላጎትሽ ምን ማለት በቃ እስቲ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔ እና አንቺ እንድንለያይ ይሄ ነው ፍላጎቴ። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ ለዛ ነው ለመፈረሙ ለምንም እየቸኮልሽ ያለሽ። አዎ ለዛ ነው የቸኮልኩት። አሁን ደግሞ ይኸውልህ ህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችም የሚቀጣው ሁሉ የዋጋውን የልኩን ያገኛል ማለት ነው። ስለዚህ አሁን በክብር ትወጣለህ ወይስ ሌላ ነገር ውስጥ እንግባ? እኔ አይመለከተኝም። ወንጀል አልሰራሁኝም። ገባሽ? ከማንም ጋር በሆነ ለምሳሌ ስለዚህ ጽድቅ ነበር አስከዛሬ ድረስ እየሰራ የነበረው ጽድቅ ነበር ወይ? የምታወራበትን ጊዜ ሰከናል አይደል? ጽድቅ ነው ስትሰራ የነበረው በጣም የሚያጸድቅህና የሚያስከብርህ ነው። እሺ ልንገር አንዴ አዳምጠኝ። እንዳወራ እኮ ጊዜ አልሰጣችሁኝም። ከዚህ በላይ እንዴት አይነት ጊዜ ይስጡክ? ከዚህ በፊት ሰማኝ የራሴን ላይፍ መኖር ጀመርኩኝ። እየሰማኝ ነው። መምጣታችን የሆነ ሚስቴክ ስላለ ነው አይደል? እሺ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈተ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ። አሁን ራመድ እኛ ጋር ብትወስንሽ ነው ብትይ ነው የሚሻለው እኮ ወስንሽ ነው እኔ ላይ ወስንሽ ይሄን እንዳደረገ ያስቀጥልከኝ አንተ ነህ። ምንም ማለት ነው። ይሄን ነበር የምትፈልገው ነው።